ሰላም እንደምን አላችሁ? ኤልያስ ደሳለኝ እባላለሁኝ። የ2015 የ12ኛ ክፍል ፈተና ተፈታኝ የነበርኩ ተማሪ ነኝ። ባለፈው ዓመት ይህንን ፈተና ወስጄ ከ700 646 ነበር ያመጣሁትና ዛሬ ከኔ ጋር የሐምሌ 2015 እንግሊዘኛ ማትሪክ ፈተናን አንድ ላይ ለመስራት እንሞክራለን። ይህንን ፈተና ከኔ ጋር ሆነን ጥያቄዎቹን ተገቢውን ማብራሪያ እየሰጠን እንዲሁም በፈተና ሁኔታ ውስጥ ስንሆን በምን መልኩ ራሳችንን ማረጋጋትና በትክክል መስራት እንደምንችል የወሰድኳቸውን ኤክስፒሪየንስ ለእናንተ ሼር ለማድረግ እሞክራለሁኝ። አብራችሁን ቆዩ። እሺ እንጀምር። የመጀመሪያው ሴክሽናችን የሚሆነው ራይቲንግ ነው። ሴክሽን 1 ፓራግራፍ ኮሄረንስ ይላል። ስለዚህ ፓራግራፍ ኮሄረንስን የምንሰራው ከ1 እስከ 4 ያሉ ጥያቄዎች ከኤ እስከ ኢ የሚሆን ሴንቴንሶችን እንሰጥና እነዛ ሴንቴንሶች የትኛው ከየትኛው ቀድሞ እንደሚመጣ መለየት ይኖርብናል ማለት ነው። ስለዚህ የመጀመሪያውን ጥያቄ እንይ። ኤ ይላል however communal living can be a choice to reduce your rent. B, you can do that in 2 different ways, communally order or individually. C, if you don't have financial worries, you can opt for the individual one. D, that enables you to enjoy more freedom with what to do in your own room ይላል። ስለዚህ at first ከመጀመሪያው ስንጀምር የምናውቀው ነገር ምንድነው? however ብለን መጀመር እንደሌለብን እናውቃለን። ምክንያቱም however ካል የሆነ ኮንትራስቲንግ አይዲያ ከቀድሞ መምጣቱን የሚያሳየን። ስለዚህ however ብለን አንጀምርም። ኤን መጀመሪያ እንደማይሆን ስለምናውቅ በኤ የሚጀምረውን እናስወግዳለን ከዚህ ማለትም ቢ ማለት ነው። ስንቀጥል ይሄን ካወጣን በኋላ በየትኛው ሊጀምር እንደሚችል ለመለየት እንሞክራለን። you can do that in 2 different ways, communally order or individually ይላል ቢ። ሲ ደግሞ if you don't have financial worries you can opt for the individual one ይላል። ዲ that enables you to enjoy more freedom with what to do in your own room። ስለዚህ ዲ አይተነው ከሆነ በደንብ ካስተዋል ነው እየተናገረ ያለው ከሲ ቀጥሎ የሚመጣ አይዲያ እንደሆነ በደንብ አድርገን ማየት እንችላለን። ምክንያቱም ሲ ኢንዲቪጁዋል ዋንን እየደገፈ ሲሆን የኢንዲቪጁዋል ዋን ጥቅምን ነው እየተናገረ ያለው። ስለዚህ ከሲ በኋላ ዲ እንደሚመጣ እናውቃለን። ስለዚህ ዲን አስቀድሞ ከዛ ሲን ያደረገን እናስወግዳለን ከዚህ ምርጫዎች ውስጥ ማለትም ዲ ማለት ነው። ዲ ላይ ዲ ቀድሞ መጥቶ ከዛ ሲን የመጣ ስለዚህ ዲ እንደማይሆን እናውቃለን። ማን ቀረን? ኤ እና ቢ ማለት ነው። ስለዚህ ኤ እና ቢ ከቀረ የትኛው ሊሆን እንደሚችል እንይ። ኤ በቢ ይጀምራል። you can do that in 2 different ways ይልና communally order or individually ይላል። ሲ ደግሞ በሲ ይጀምራል። if you don't have financial worries you can opt for the individual one። ስለዚህ ሲ የማይሆንበትን ምክንያት ለማስረዳት ልሞክር። ይህ የማይሆንበት ምክንያት እችኛዋ ሴንቴንስ ነች። ምን የምትለው? you can opt for the individual one። ስለዚህ እዚህ ጋር እየነገረን ያለው ኢንዲቪጁዋል ዋን የተሻለ ምርጫ ይሆነናል። ስለዚህ የተሻለ ምርጫ ይሆነናል ካለ ቀድሞ ሌላ ምርጫ አቅርቦልናል ማለት ነው። ቀድሞ ሌላ ምርጫ ያቀረበልን ከዚህ ውስጥ ቢ ነው። ስለዚህ በቢ እንደምንጀምር ያሳየናል። ስለዚህ እንደገና ለማየት እንሞክር። ሲን እናስወግድና መጀመሪያ በቢ እንጀምራለን። you can do that in 2 different ways, communally order or individually ወይም communally ማድረግ ትችላላችሁ። ከዛ ሲ ላይ ፋይናንሻል ወሪ ከሌለባችሁ ኢንዲቪጁዋል ዋን ይሻላል። ዲ ምን ይለናል? ይህ ሞር ፍሪደም እንዲኖረንና በራሳችን ሩም የራሳችን አዛዦች እንድንሆን ያደርገናል ይላል። ከዛ ተመልሰን ኤ ላይ however ይልና communal living can be a choice to reduce your rent። communal living ደግሞ የራሱ የሆነ ጥቅም አለው ይለናል። ስለዚህ መልሳችን ማን ይሆናል? ኤ ይሆናል። ቢ ሲ ዲ ከዛ ኤ ማለት ነው። መልሳችን ኤ ነው። ቀጣዩ ጥያቄ አሁንም በተመሳሳይ however ብሎ ይጀምራል። they may not detect incorrect or misused words። ስለዚህ የመጀመሪያው የምናውቀው ነገር በኤ እንደማይጀምር ነው። በኤ የሚጀምሩት ከነዚህ ውስጥ ቢ ነው። ስለዚህ ቢን እናስወግዳለን however ብለን ልንጀምር ስለማንችል። ወይም በተመሳሳይ ሌሎች ኦልዞ ምናምን nevertheless ምናምን የሚሉ አይነት ኮንጃክሽኖች ከሆኑ በእነሱ እንደማንጀምር ስለምናውቅ ማለት ነው። ቢ ምን ይላል? they may not also catch other language errors in our writing። ስለዚህ እስከ አንድ ፎከስ ማድረግ ያለብን ነገር ምንድነው? may not also especially ደግሞ also የምትለዋ ነገር። ስለዚህ also ማለት
አንድን አይዲያ አድ እያደረግን የሆነ አይዲያ ከተናገርን በኋላ ሌላ አይዲያ አድ እያደረግን እንደሆነ ነው የሚያሳየው ኦልሶ ብለን ስንናገር። ስለዚህ ከዚህ ቀድሞ የመጣውን አይዲያ ቀድመን መፈለግ አለብን ማለት ነው። ቢ መጀመሪያችን ሊሆን አይችልም። ስለዚህ በቢ የሚጀምረው እናስወግዳለን፣ ኤን እናስወግዳለን። ማንቀረን ሲ እና ዲ። ሲ ምን ይላል? our computers are made to alert us when we make spelling mistakes ይላል። ስፔሊንግ ሚስቴክስ ስናደርግ ኮምፒውተራችን አለርት እንዲያደርገን ተደርገው ነው የተሰሩት ይለናል። ዲ ምን ይለናል? so we don't have to hesitate to look up anything that we suspect is wrong ይለናል። ስለዚህ እዚህ ጋር ማየት የምንችለው ነገር ምንድነው? ሶ ብሎ ነው የሚጀምረው። እንደነገርኳችሁ ሶ although however nevertheless even if ምናምን ተብሎ ቢጀመር እነዚህ ኮንጃንክሽኖች የፓራግራፍ ኮሄረንሳችን የመጀመሪያው ሴንተንስ እንዳልሆነ ማሳያ ምልክቶች ስለሆኑ ሶ ብሎ የጀመረውን አሁንም እናስወግዳለን። ስለዚህ በዲ የሚጀምረው እናስወግዳለን። እዚህ ጋር ዲን እናስወግዳለን። ማንቀረ ሲ ማለት ነው። just to be safe let's check። ሲ ይጀምራል። our computers are made to alert us when we make spelling mistakes ይለናል። ከዛ ወደ ኤ ያልፋል። however they may not detect incorrect or misused words ነገር ግን ኢንኮሬክት እና ሚስዩዝድ የሆኑ ወርዶችን ዲቴክት ላያደርጉ ይችላሉ። ቢ ይላል ቀጥሎ they may not also catch our language errors in our writing ቢ ደግሞ ላንጉጅ ኤረራችንንም ሊያገኙልን አይችሉም። ከዛ ዲ ምን ይላል? so we don't have to hesitate to look up anything that we suspect is wrong ነው ብለን ሰስፔክት የምናደርገውን ነገር ሉክ አፕ ለማድረግ ሄስቴት ማድረግ የለብንም ነው የሚለን። ስለዚህ መልሳችን እዚህ ጋር ሲ ይሆናል ማለት ነው። ቀጣዩ ጥያቄ a typical example is what happened in the late 1900s ይላል። typical example እዚህ ጋር late 1900s 1990s የተፈጠረው ነገር ነው ይለናል። ስለዚህ once again ይሄም from the idea ማየትና ማግኘት የምንችለው ነገር it cannot be the start of our paragraph ምክንያቱም it is referring back to something ምክንያቱም a typical example ካለ ለኤግዛምፕል የሚሰጥለት ነገር አለ ማለት ነው ከጀርባው። ስለዚህ በኤ የሚጀምረው ሊሆን አይችልም። ዲን እዚህ ጋር እናስወግዳለን። ቢ dependence on coffee has thrown a lot of nations into crisis ይላል። it could be our starting point። ስለዚህ ይሄ ሊሆን ይችላል። let's put a point and move on። this usually happens when the world commodity price falls ይህ የሚከሰተው የወርልድ ኮሞዲቲ ፕራይስ ሲወርድ ነው። ስለዚህ this usually happens ካለ this ብሎ የገለጸው ነገር ቀድሞ ተጠቅሷል ማለት ነው። ምክንያቱም this የሚለው ነገር ቀድሞ ኮንቴክስት ከሌለን ወይም ደግሞ ቀድሞ ተገልጾልን ካልሆነ በስተቀር this የሚለውን ብቻ ተጠቅመን አንድን ፓራግራፍ ልንጀምር ስለማንችል በሲ የሚጀምረው መልሳችን ሊሆን እንደማይችል እናውቃለን። this cannot be our starting point። ስለዚህ ሲን እናስወግዳለን ማለት ነው በሲ የሚጀምረው ሲ ስለሆነ። ከዛ ዲ coffee farmers unions should be set up to resist the problem ይለናል። ፕሮብለሙን ሪዚስት ለማድረግ ኮፊ ፋርመር ዩኒዮኖች ሴት አፕ መደረግ አለባቸው ነው የሚለን። so this could be our starting point። ነገር ግን ቢ እና ዲን የምናያቸው ከሆነ ከቢና ከዲ ዲ is more of a summary ወይም ደግሞ conclusion instead of a starting point አድርገን ልንወስድ የምንችለው እዚህ ጋር more of ቢን ነው። ምክንያቱም dependence on coffee ብዙ ኔሽኖችን ክራይሲስ ውስጥ ካስገባ በቢ ከጀመረም ማለት ነው። ከዛ በኋላ ይሄ የሚከሰተው ደግሞ ወርልድ ኮሞዲቲ ፕራይስ ፎል ሲያደርግ ሲሆን this ያለው እዚህ ጋር ማንን ነው? ክራይሲስ ውስጥ መግባትን ማለት ነው። ክራይሲስ ውስጥ መግባትን ነው እዚህ ጋር this ብሎ የጠቀሰው። ከዛ ተመልሰን ወደ ኤ እንሄዳለን። a typical example is what happened in the late 1990s በ1990ዎቹ የተከሰተው typical example ነው። for what? for nations going into crisis ማለት ነው። ከዛ ኮንክሉዥናችን ምን ይሆናል? ዲ coffee farmer union should be set up to resist the problem የሚለው ይሄንን በሙሉ የያዘልን ቢ ስለሆነ መልሳችን ቢ ይሆናል ማለት ነው። let's move on። A most of the rise occurred in the 1990s አብዛኛው ራይዝ ኦከር ያደረገው በ1990ዎቹ ነው። B there is a lot of evidence that the climate is changing። C ደግሞ in many parts of the world temperatures have risen by 0.7 degrees centigrade። ከዛ D ደግሞ however it is happening faster in some countries than in others። ስለዚህ something that I've pointed out in the last two questions is that if a sentence starts in however የፓራግራፍ ኮሄረንሳችን መጀመሪያ ሊሆን አይችልም። ስለዚህ በዲ የጀመረ ቾይስ ካለ ከነዚህ ቾይሳችን መካከል we will remove it ማለት ነው። ከዚህ ውስጥ ግን በዲ የጀመረ ስለሌለ
we'll just move on ዲን መጀመሪያ ሳናደርግ ስለዚህ A እና B ከዛ C ነኝ most of the rise occurred in the 1990s ስለዚህ most of the rise ካለ rise in what and rise in what way የሚለው ነገር መጀመሪያ ዕውቀት ሊኖረን ይገባል ኮንቴክስቱን ልንረዳ ይገባል ማለት ነው ስለዚህ from this we can understand that በA ሊጀምር እንደማይችል it's very clear ምክንያቱም most of the rise ካለ rise of what የሚል ነገር ስለሚነሳ በA የሚጀምር እናስወግዳለን meaning C ማለት ነው እዚህ ጋር B there is a lot of evidence that the climate is changing ይላል climate change እንዳደረገ ብዙ ኤቪደንስ አለ it's going to be a starting point See ደግሞ in many parts of the world temperatures have risen by 0.7 degrees Celsius ማለት ነው ስለዚህ when you look at this actually needs some ብልህ መሆን ያስፈልጋል እዚህ ጋር ምክንያቱም from general to specific ነው እየሄደ ያለው እዚህ ጋር አይተነው ከሆነ B ይለናል B it shows you that B has a very ሰፊ የሆነ ሐሳብ እንዳለው ያሳየናል climate change ማድረጉን ነው የሚያሳየን C ደግሞ it shows you a temperature rise in 0.7 degrees Celsius ስለዚህ 0.7 degrees Celsius is more detail oriented የሆነ ነገር ነው ከB በበለጠ ስለዚህ more በB ብንጀምር ይሻላል ብለን እንወስዳለን እዚህ ጋር ማለት ነው ስለዚህ B as a starting point ብለን እንወስዳለን B as a starting point ከወሰድን በኋላ በB የሚጀምር ከነዚህ ውስጥ D ብቻ ነው ስለዚህ D just to be safe check እናድርግ ምን ይላል በB ይጀምራል lot of evidence አለ ይለናል ከዛ D ላይ ያልፋል however it's happening faster in some countries than in others ባንዳንዶቹ ፋስት ነው ባንዳንዶቹ ደግሞ ዘገምተኛ ነው ይለናል ከዛ C ላይ in many parts of the world temperatures have risen 0.7 አብዛኛዎቹ ላይ እንደውም በ0.7 ዲግሪ ሴልሺየስ ነው እየሄደ ያለው ከዛ A ኮንክሉዥናችን በ1990ዎቹ ነው አብዛኛው ራይዝ ኦከር ያደረገው ብሎ ይነግረናል ማለት ነው ስለዚህ አራተኛው መልሳችን የሚሆነው D ነው በዚህ ጥያቄ ፓራግራፍ ኮሄረንሳችንን successfully complete አድርገናል ማለት ነው let's move on ወደ ታች jumbled words እናገኛለን ስለዚህ jumbled words ካገኘን በኋላ ይሄንን ለመስራት እንሞክራለን ማለት ነው usually እኔ ስሰራ what I find quite helpful is that instead of just focusing on the question itself is to try to focus on the choiceዎቹ ላይ focus ማድረግ የምንችል ከሆነ it gives us more የተሻለ ጊዜያችንን ሴቭ እንድናደርግ እድል ይሰጠናል ማለት ነው and ይሄንን ማድረግበት ሁለት መንገድ አለ የመጀመሪያው መንገድ grammatically correct የሆኑትን እናወጣለን ከዛ grammatically correct የሆኑትን ካወጣን በኋላ the next step is going to be logically correct የሆኑትን ደግሞ ማውጣት ማለት ነው ስለዚህ እዚህ ውስጥ passing a generation is like killing students who have actually failed in their exam grammatically he correct ነው B passing students who have actually failed in their exam is like killing a generation once again this is grammatically correct ነገር ግን logically የሚለውን we will get to that in a second C killing a generation is like passing students in their exams who have actually failed again this is grammatically correct kaza D passing students in their exams is like a generation who have actually failed killing as you can see this is not grammatically correct ምክንያቱም actually failed killing የሚለው ነገር በደንብ አድርጎ verb sequence ልክ እንዳልሆነ ስለሚያሳየን this is grammatically incorrect በሚል ዲን እናወጣለን now let's try to see logically correct የሆነው ነገር ምንድነው A passing a generation ይለናል is like killing students who have actually failed in their exam ስለዚህ as you can see በደንብ አስተውለን ካየነው የመጀመሪያው ሲጀምር ይያለን ያለው passing a generation there is no such thing as passing a generation ስለዚህ even if there was it would not be the right place to እዚህ ጋር ለማስገባት passing a generation የሚለው ስለዚህ logically correct እንዳልሆነ ስለምንረዳ A እናስወጣለን B passing students who have actually failed in their exam is like killing a generation ፌል ያደረጉ ኤግዛማቸው ላይ ፌል ያደረጉ ተማሪዎችን ማሳለፍ passing students ማለት ነው ማሳለፍ ጀነሬሽንን ኪል እንደማድረግ ይቆጠራል ነው የሚለን እዚህ ጋር so this is logically correct coherent የሆነ አይዲያ ይዞ ስለመጣ ማለት ነው B መልስ ሊሆን ይችላል just to be safe ሲን ቼክ እናድርግ killing a generation kill ማድረግ is like passing students in their exam who have actually failed ስለዚህ this almost has the same meaning as B but in a more complicated way ማለት ነው ስለዚህ ጀነሬሽንን ኪል ማድረግ ስቱደንቶችን ፓስ እንደማድረግ ይቆጠራል ፌል ያደረጉትን but
the contrapositive is actually right እዚህ ጋር ምክንያቱም ፓስ ካደረግን ነው ጀነሬሽንን ኪል የምናደርገው እንጂ ጀነሬሽንን ኪል ካደረግን አይደለም ስቱደንቶችን ፓስ የምናደርገው so logically this is incorrect መልሳችን B ይሆናል ማለት ነው አሁን በነገርኳችሁ ሜቶዶች ተከትለን የቀሩትን ጥያቄዎች ለመስራት እንሞክራለን ስድስተኛው ላይ there are many stories about people who couldn't learn how to be rich ይለናል this is grammatically correct የሆነ ነው ብዙ ስቶሪ አለ learn ማድረግ how to be rich learn ማድረግ ያልቻሉ ሰዎች ማለት ነው ስለዚህ this is grammatically correct many rich people are there who couldn't learn about how to be stories as you can see this is grammatically incorrect የሆነ idea ነው ምክንያቱም the subject the object እና the verb in the right place አልገቡም ስለዚህ grammatically incorrect ስለሆነ ይሄን እናስወጣለን stories are there about many rich people who couldn't learn how to be ስለዚህ እዚህ ጋር simply ማየት እንደምንችለው who couldn't learn how to be የሚለው ብሎ እዛ ላይ መቋረጡ ብቻ it shows us that there is a grammatical error እዚህ ጋር እንዳለ ስለዚህ ሲመልስ ሊሆን አይችልም the stories about how many people are there who couldn't learn to be rich this also is grammatically incorrect ስለዚህ እንዳያችሁት ግራማቲካሊ ብቻ ቼክ በማድረግ መልሳችንንም ልናገኝ እንችላለን grammatically ከነዚህ ውስጥ correct የሆነው A there are many stories about people who couldn't learn how to be rich የሚለው ስለሆነ መልሳችን A ይሆናል ማለት ነው ቀጣዩ የሚሆነው ሰባተኛው ላይ ምን ይለናል the first African አበበ ቢቂላ was ever to take home an Olympic gold medal ይለናል the first African ብሎ አበበ ቢቂላን እዚህ ጋር define እያደረገው ነው ስለዚህ አበበ ቢቂላ definitely is not the first African ስለዚህ this is wrong A እናስወግዳለን አበበ ቢቂላ ever take an Olympic gold medal to home was the first African simply without looking any further grammatically this is very wrong በደንብ የተዋቀረ አይደለም ሰዋሰዋዊ ህጎችን የጠበቀ ስላልሆነ B መልስ ሊሆን እንደማይችል እናውቃለን C አበበ ቢቂላ was ever the first African gold to take home an Olympic medal again አበበ ቢቂላን እንደ African gold ነው እዚህ ጋር ደግሞ በደንብ አድርጎ እየገለጸው ያለ which is wrong ስለዚህ logically it's wrong both grammatically it's wrong ግን logically ያለው በደንብ ወጥቶ መታየት ስለምችል እዚህ ጋር C መልሳችን ሊሆን አይችልም አበበ ቢቂላ was the first African to ever take home an Olympic gold medal አበበ ቢቂላ የመጀመሪያው ኦሊምፒክ ጎልድ ሜዳልን ወደ ቤት ይዞ የተመለሰ አፍሪካዊ ነው ይለናል እዚህ ጋር both grammatically and logically correct ስለሆነ መልሳችን ስለዚህ እዚህ ጋር D ይሆናል ማለት ነው ቀጣይ ስለዚህ ወደ ሶስተኛው ሴክሽን ስናልፍ ሌተር ራይቲንግ ላይ እናገኘዋለን ሌተር ራይቲንጋችንን ለመስራት እንሞክር ከ8ኛ እስከ 10ኛ ያሉ ጥያቄዎችን ማለት ነው ስምንተኛው what is your opening sentence in a formal letter supposed to do ይለናል opening sentence in a formal letter ምንድነው ሊያደርግ የሚገባው ይለናል ስለዚህ in a formal letter opening sentenceአችን clearly convey ማድረግ ያለበት ሜሴጅ ምንድነው what the letter is written about የሚለው ነገር clearly በደንብ ሊያሳየን ይገባል formal ስለሆነ ማለት ነው ስለዚህ ከነዚህ ውስጥ ያንን ሜሴጅ የያዘ እንትን እንይ A greet the person you are writing the letter to which is not the case ይሄ መልስ አይደለም state clearly why you are writing the letter አሁን ያልኩት አይዲያ ማለት ነው clearly state ማድረግ ያለበት አይዲያ make your address known to the person you are writing to no this is not the idea that we need to convey ከዛ D introduce yourself to the person you are writing to ይላል ስለዚህ ከዚህ ሁሉ መልሳችን opening sentence የፎርማል ሌተር opening sentence why you are writing the letter በደንብ clearly state ማድረግ ስለሆነ ያለበት መልሳችን B ይሆናል ማለት ነው እንቀጥላለን when do we use dear sir madam in a formal letter dear sir ወይ madam ብለን የምንጠቀመው formal letter ጊዜ ለምንጽፍለትን ሰው ስም ወይም ደግሞ ታይትሉን ማወቅ ሲያቅተን ወይም ደግሞ unaware ስንሆን dear sir ወይ madam ብለን እንጠቀማለን just to be safe ማለት ነው and to keep the formality of the letter ስለዚህ ከዚህ ውስጥ እሱን ኮንቬይ የሚያደርግ ቾይሳችን ማን ነው when we want to show respect to the person ይሄ አይደለም when we want to write about something that's very serious ይሄም መልስ ሊሆን አይችልም when the person we are writing to is the head of the organization መልስ አይደለም አሁንም
D, when we do not know the name of the person to whom we write ማለት ነው። መልሳችን ይሄ ነው። D ይሆናል ማለት ነው። Moving on, which of the following could be a typical ending to your letter to company? ስለዚህ ወደ ካምፓኒ ስንጽፍ typically ልንጨርስ የሚገባው በምን አይነት ኤንዲንግ ነው ብሎ ነው እየጠየቀን ያለው። ስለዚህ ከነዚህ ውስጥ many thanks, kind regards, especially many thanks and kind regards ብለን የምንጠቀመው when it's an informal letter። ስለዚህ informal letter ላይ ስለሆነ እነዚህ የምንጠቀማቸው let's just remove them from our question, so we have 50-50 chance ማለት ነው። B, yours truly እና C ደግሞ yours faithfully ይላል። ስለዚህ this is a kind of a tricky question ምክንያቱም በደንብ ማየት ያለብን ነገር yours faithfully የምንጠቀመው is when we do not know the name, usually dear sir madam ብለን የምንጀምር ከሆነ yours faithfully እንጠቀማለን። and in most cases ለካምፓኒ ከሆነ የምንጽፈው we are not writing for someone personally, for the company itself። ስለዚህ for the company itself እየጻፍን ከሆነ we treat it as a case in which we are writing with dear sir ወይም madam ማለት ነው። ስለዚህ in that case ደግሞ የምንጠቀመው yours faithfully ስለሆነ መልሳችን እዚህ ጋር yours faithfully ይሆናል ማለት ነው። Moving on, the next section is punctuation and capitalization ማለት ነው። punctuation and capitalization እያየን ለማለፍ እንሞክር። We used to stay at the Hilton Hotel and dine at ኮከብ restaurant ይለናል። So first thing that we need to understand is Hilton Hotel and ኮከብ restaurant are proper nouns. Proper nouns ከሆኑ ደግሞ both words should be capitalized. Hilton Hotel የሚለው ላይ both H's must be capitalized. ኮከብ ሬስቶራንት የሚለውም ላይ both K and R must be capitalized. እነሱን ያሟላ ከነዚህ ምርጫዎች ውስጥ ደግሞ ማን ነው? C ነው። Hም ካፒታል ነች እዚህ፣ Kም Rም ካፒታል ነች። ስለዚህ without going any further መልሳችን C ይሆናል ማለት ነው። This actually saves us a lot of time. Let's move on. ቀጣዩ ጋር we bought them blankets, bed sheets, clothes and some rice. ስለዚህ something that we should know is ከመጀመራችን በፊት ምንም አይነት ኮማ መጠቀም የለብንም። ስለዚህ C we remove that ምክንያቱም ሊስት ከማድረጋችን በፊት ኮማ መጠቀም ስለሌለብን ማለት ነው። ከዛ በኋላ ኤንድ ካልን በኋላም ደግሞ ምንም አይነት ኮማ መጠቀም የለብንም። ቢን ሪሙቭ እናደርጋለን። what we should use is end ከማለታችን በፊት ግን ኮማን መጠቀም አለብን። ስለዚህ እዚህ ጋር end ከማለታችን በፊት ኮማን ስላስገባ እዚህ ጋር ኮማ ስለሌለ ከኤንድ በኋላም ኮማ ስለሌለ መልሳችን ማን ይሆናል? ዲ ማለት ነው። this actually circles around just comma ላይ ነው የሚዞረው አብዛኛው እዚህ ጋር። the next question, at St. Paul Hospital they train doctors in a variety of fields. Example, cardiology, neurology and etc. ይለናል። ስለዚህ first thing that we need to know is St. Paul Hospital የሚለው ላይ ሴንት የሚለው ስላጠረ ST ብለን full stopን መጠቀም ይኖርብናል። ስለዚህ B full stop ስለሌለ እዚህ ጋር B መልስ ሊሆን አይችልም ማለት ነው። የምናየው ነገር ኤግዛምፕል የሚለውን ነገር ለመረዳት እንሞክር። እዚህ ጋር try to focus on that. ኤግዛምፕልን ስንጠቀም ኤግዛምፕሊያ ግራቲያ የሚለውን ወርድ ለማሳጠር ነው ብዙ ጊዜ የምንጠቀመው። ስለዚህ ይህንን ሾርትኒንግ ደግሞ በደንብ ኮንቬይ የምናደርግበት ሜትድ ኢ ብለን አንድ ፉል ስቶፕ ጂ ብለን ደግሞ ሌላ ፉል ስቶፕ በማስገባት ነው። ስለዚህ there are two full stops ማለት ነው። እዚህ ጋር እሱን ያሟላ ይሄ አያሟላም። ይሄ this does ያሟላል ይሄኛው actually this also ያሟላል ይሄኛው እንኳን አያሟል። ስለዚህ ከነዚህ ውስጥ ቢ ኤግዛምፕሊያ ግራቲያ የሚለውን ሾርትኒንግ ቢያሟላም ነገር ግን የሴንት ፖል የሚለውን ሾርትኒንግ ስለማያሟላ ቢ መልስ ሊሆን አይችልም። ነገር ግን ሲ ላይ ሴንት ፖል የሚለውንም ያሟላ ኤግዛምፕሊያ ግራቲያ የሚለውንም ያሟላ ስለሆነ መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። Moving on, we get 14ኛው ላይ they donated money, gave out food, clothing and medication and pledged a lot more. ስለዚህ let's try to divide this one into 3 sections. የመጀመሪያው section is donating money donate ማድረግ. The next section is giving out food, clothing and medication. ከዛ በኋላ የመጨረሻው ሴክሽን ደግሞ pledging a lot ቃልን መስጠት ማለት ነው። መኒ ዶኔት ካደረግን በኋላ በአይነት ደግሞ እንደገና አሁንም በፉድ ክሎዚንግ እና ሜዲኬሽን ዶኔት ካደረጉ በኋላ መጨረሻ ላይ ያደረጉት ቃላቸውን ሰጡ
ብዙ እንደሚያደርጉ ከዚህ በላይ ማለት ነው። ስለዚህ this three ideas could have been their own three sentences። ስለዚህ three idea ደግሞ ልንለያይበት የምንጠቀመው ሰማይኮለን ነው። ስለዚህ ሶስቱን በሰማይኮለን አድርጎ የከፋፈለልንን እንፈልግ፣ ሶስቱን አይዲያዎች ማለት ነው። ስለዚህ እዚህ ጋር ማን አለ? ሲ ላይ ዶኔትድ መኒ ሰሚኮለን፣ ጌቭ አውት ፉድ ሌላ ሰሚኮለን፣ ክሎዚንግ ኤንድ ሜዲኬሽን ሌላ this one is actually እንዳውም ደብል ኮለን። ስለዚህ this is not our choice። ቢ ምን ይላል? ዶኔትድ መኒ ብሎ ኮማ ነው የተጠቀመው። ኮማ ሳይሆን ሰሚኮለን ነበር መሆን የነበረበት። ቢ አይሆንም። ቢ they donated money gave out food clothing and medication ከዛ በኋላ ሰሚኮለን አድርጎ and pledged to do a lot more ማለት ነው። this could be our choice። A they donated money the semicolon gave out food semicolon ብሎ clothing and medication and pledged a lot more የሚለውን ለብቻው አንድ ሴክሽን ስላመጣው መልሳችን ማን አይሆንም ማለት ነው። መልሳችን A አይሆንም። of course እዚህ ጋር የተወሰነ ስህተት አለች እችኛዋ ግን when we look at it የተሻለ መስሎ የሚታየው ከነዚህ ውስጥ ዲ ስለሆነ መልሳችን እዚህ ጋር ዲን መርጠን እናልፋለን ማለት ነው። let's move on word spelling ላይ እናያለን። ስለዚህ with word spelling actually there's not much that I can explain ምክንያቱም you really have to know the spelling of the word በዛ መልኩ ነው መመለስ የምንችለው። እነዚህ try to expand your vocabulary, try to use the words በደንብ በምትጽፉበት ጊዜ፣ በምታነቡበት ጊዜ፣ በምታወሩበት ጊዜ try to understand them and to assimilate them into your daily life። በዚህ መልኩ ነው ማስታወስ የምንችለው። ስለዚህ ከነዚህ ውስጥ በደንብ እንይ። ኤ ኮምፓሽን ይላል፣ ደብል ኤስ ነው መሆን ያለበት። ስለዚህ ኮምፓሽን አይሆንም። ዲቪዥን ደብል ኤስ አይደለም መሆን ያለበት። ስለዚህ ይሄም ይወጣል። ኮንሰሽን በተመሳሳይ እዚህ ጋር ኮንሰሽን ሊሆን አይችልም። ከዛ ዲ ምን ይለናል? ሪሰሽን ይለናል። ሪሰሽን ትክክለኛው ስፔሊንግ ስለሆነ ዲ ሪሰሽን ብለን እንመርጣለን ማለት ነው። ወደታች ስናልፍ ቶት ይለናል። የመጀመሪያው ኤ ሆነ፣ ይሄ ኦ ነበር መሆን የነበረበት። በተመሳሳይ ቢ ይሄ ኦ የሆነው ኤ ነበር መሆን የነበረበት። ሲ ራውት ይለናል። ራውት እንደዚህ አልነበረም የሚጻፈው። ስለዚህ ዲም አይሆንም። ሶት ይለናል። ሶት የሲክ ቨርብ ቱ ነው። ስለዚህ ሶት አፍተር ምናምን ቢባል ሰምታችሁ ታውቁ ይሆናል። የሱ ስፔሊንግ ሶት ስለሆነ 16ኛው መልሳችን ዲ ይሆናል ማለት ነው። ኦኬ ናይስ። ስለዚህ ወደታች ወረድ እያል እንይ። ፓራግራፍ ዴቨሎፕመንት ቴክኒክስ የሚለውን እናያለን። ሁለት ጥያቄዎች አሉን። ከኤ እስከ ዲ ይሰጠንና የትኛው አይነት ፓራግራፍ እንደሆነ እንድንመርጥ ይሰጠናል። The 17th question says which one of the following sentences is most likely taken from descriptive paragraph? Descriptive paragraph ውስጥ የተወሰደው የትኛው ነው? As you know, descriptive paragraph ፒክቶሪያል የሆነ ሜሞሪን ወይም ደግሞ ፒክቶሪያል የሆነ ኢማጂኔሽንን በአይምሯችን ላይ መፍጠር የሚችል የፓራግራፍ አይነት ነው። which one actually ያንን ያሟላል የሚለውን እንይ። A Paul was such a quiet chap who was always silent regardless of the bitter injustice ይለናል። could be let's see እዚህ ጋር ፖይንት አድርገን እንለፍ። Paul says injustice kills your work spirit and demoralizes those who work hard ይለናል። ስለዚህ ስለ ፖል አይዲያ ነው እየገለጸን ያለን። ስለዚህ this actually explanatory ነው more ከዲስክሪፕቲቭ ይልቅ። ስለዚህ ይሄኛው አይሆንም። Paul understands that injustice is a practice that everybody should fight and eliminate ይለናል። again quite a similar case with choice B ማለት ነው። መልስ አይሆንም ይሄም። D Paul finally convinced himself that he should rebel and then went straight to his boss። ናሬሽን ነው ይሄ actually ምክንያቱም ከአንዱ አክሽን በኋላ ሌላኛው አክሽን እየተከተለ በታይም ሲኩዌንስን ቀጥሎ እያሳየን ስለሆነ this cannot be our answer። መልሳችን ስለዚህ ማን ይሆናል? A ይሆናል ማለት ነው። Let's move on. 18ኛው which one of the following sentences is most likely taken from a paragraph developed using cause effect method? አንደኛው ኮዝ አንደኛው ኢፌክት ወይም ደግሞ አንደኛው ከአንደኛው በኋላ በምክንያትና ውጤት ትስስር የተያያዘ ሴንተንሶችን የያዘው የትኛው ነው የሚለን። A whenever she gets nervous and depressed I try to calm her down። ዲፕሬስድ ስትሆን ካልም ለማድረግ ሞክራለሁኝ። could be ምክንያቱም የዚህ የካልሚንግ her down አክሽን ምክንያቱ she getting nervous, her getting nervous and depressed ስለሆነ it could be። ስለዚህ let's put a point and move on. There are lots of things that make life in an area very difficult.
this is not a cause and effect method ስለዚህ ይሄ መልስ ሊሆን አይችልም C every morning we clean the compound and make everything very nice ይለናል ስለዚህ ይሄኛው every morning ብሎ እየገለጸልን ስለሆነ cause effect ያለውም C መልስ ሊሆን አይችልም D robots are one of the most amazing inventions of the human mind ይለናል again ምንም አይነት cause effect ስለሌለው መልሳችን እዚህ ጋር A ይሆናል ማለት ነው moving on language focus ላይ እናደርጋለን so more of ከ19 እስከ 56 ያሉት ጥያቄዎች grammar ላይ በደንብ አድርገው focus የሚያደርጉ ናቸው so let's try to do them the more we help him blank develop the more he እዚህ ጋር አለች የተረሳች the more we help him blank develop ይልና a sense of dependency ነው የሚሆነው እዚህ ጋር ስለዚህ the more we help him blank develop a sense of dependency ነው የሚለን ስለዚህ እዚህ ጋር እንድንጠቀም ያመለከተን ያለው the more የሚለውን የcomparative form ነው ስለዚህ linearly proportional የሆኑ ሁለት ነገሮችን በእንግሊሽ ስንገልጽ the more የሚለውን እንጠቀማለን አንደኛው ሲያድግ ሁለተኛው በተመሳሳይ መልኩ linearly increase የሚያደርግ ስለሆነ ስለዚህ የምናግዘው ከሆነ sense of dependency develop ያደርጋል ስለሆነ እዚህ ጋር የምንጠቀመው the more we help him the more he develops a sense of dependency የሚለው ነው መልሳችን 19ኛው እዚህ ጋር D ይሆናል ማለት ነው moving on you don't seem to have ever seen the creature blank I told you about it looked nothing like a kangaroo except in the way it walked ይላል ስለዚህ ያወራ ያለው ስለዚህ as you can see ያወራ ያለው is he's talking about the creature ማለት ነው the creature ለጓደኛው እየነገረ ያለው ስለዚህ if it is a creature we cannot use who or whom ምክንያቱም who and whom እንጠቀመው it's for person we know that it's a creature so it's a creature ከሆነ it በሚለው pronoun ነው define የሚደረገው if it is it በሚለው pronoun define የሚደረግ ከሆነ ደግሞ it's better to choose which ማለት ነው ወለዚህ pronoun which መሆን አለበት ሃያኛው ላይ the creature which I told you about መሆን አለበት ማለት ነው moving on if one doesn't sleep for days in a row one blank getting disturbed psychologically and may even die sleep is very important for normal functions of the life ስለዚህ this is a conditional sentence sleep deprived ከተደረገ አንድ ሰው psychologically disturbed መሆኑ የማያጠራጥር ነገር ነው it is a scientific fact so from the conditional sentence ይሄ scientific fact ስለሆነ zero conditional ይሆናል and if it is zero conditional if one does not sleep present simple ከተጠቀም one gets ነው እዚህም ጋር ደግመን የምንጠቀመው gets gets አልኩኝ what I mean to say is that እዚህ ጋር present simple ከተጠቀም present simple ከሆነ የተጠቀምነው zero conditional ጊዜ እዚህም ጋር present simple ነው የምንጠቀመው ስለዚህ የሰጠን verb እዚህ ጋር start ነው ስለዚህ ለስታርት ደግሞ present simple ፎርሙ starts ስለሆነ መልሳችን zero conditional ለማሟላት starts ይሆናል ማለት ነው let's move on ሙሉጌታ always adored the blank Toyota car that his dad እዚህ ጋር ተቀረቻለች let me his dad always drove ስለዚህ let's continue ሙሉጌታ always adored the blank Toyota car that his dad always drove ይለናል ስለዚህ አሁን እዚህ ጋር እየጠየቀን ያለው ምንድነው አድጀክቲቮች በምን መልኩ ይደረደራሉ ወይም ደግሞ ሲኩዌንሳቸውን ይዘው ይቀጥላሉ የሚለው ነው ስለዚህ we know something መጀመሪያ opinion እንደሚመጣ ከዛ age እንደሚመጣ age ከመጣ በኋላ size እንደሚመጣ size ከመጣ በኋላ color ከዛ በኋላ origin ከዛ material ከዛ በኋላ type ስለዚህ ይሄንን በደንብ ይዘን በዚህ ሲኩዌንስ ነው መቀጠል ያለበት እዚህ ጋር መጀመሪያ ኦፒኒየናችንን ስናይ ኦፒኒየን ugly የሚላለን እዚህ ጋር ስለዚህ በugly የሚጀምር እንሞክራለን ከዛ age which is old ከዛ size which is small ከዛ color red ስለዚህ this actually ይሄን ያሟላል ሲኩዌንሳችንን ስለዚህ መልሳችን ሲሆናል ማለት ነው let's move on ቀጣዩ ጥያቄያችን የሚሆነው they asked us to blank them a favor for disclosing the company's secret but that was unacceptable to us we cannot compromise our integrity ይላል
እዚህ ጋር ማየት ያለብን them a favor የሚለው ነገር ነው። this is a collocation question collocation object black object ተጠቅመን plus a favor የምንለው ከሆነ ይሄን ብዙ ጊዜ መጠቀም የሚገባን ወይም something that is common is to choose do ማለት ነው። ስለዚህ do him a favor, do me a favor, do them a favor የሚለው is collocationally correct ስለሆነ እዚህ ጋር do የሚለውን መርጠን እናልፋለን። Moving on, blank the pilot and his crew recognized the plane had a platform. However, they did not say anything less disturbing the passengers ይላል። ስለዚህ the 24th question እየጠየቀን ያለው የትኛውን እንጠቀም ነው። both የሚለውን እንዳንጠቀም ሊሆን የሚገባው both the pilot and his crew recognized the plane had a platform. This could actually be the answer. Let's move on. A, together ይለናል። Together the pilot and his crew recognized the plane had a platform. However, they did not say anything less disturbing the passengers. It could be an answer again. ስለዚህ ይሄን እናስቀምጠንለት either the pilot and his crew. If we use either or ነው መሆን ያለበት። ስለዚህ B መልስ አይሆንም። C, all the pilot and his crew. ስለዚህ all የምንጠቀም ከሆነ we are not obliged to እያንዳንዱን subject ሊስት አውት ማድረግ አይጠበቅብንም ነበረ all ብንጠቀም ኖሮ። ስለዚህ all አይሆንም። ስለዚህ we have choices together and both ማለት ነው። እዚህ ጋር ግን ኤንድ የሚለው ነገር ስላለ usually ደግሞ ኤንድ የሚለው ካለ both ጋር ስለሆነ የምንጠቀመው both the pilot and his crew ማለት የተሻለ ስለሚሆን bothን እንጠቀማለን። if together ሊሆን የሚችለው the pilot and his crew together recognize the plane ቢሆን ኖሮ we would have said that። ግን እዚህ ጋር both የሚለው የተሻለ ምርጫ ስለሆነ 24ኛው both ብለን እናልፋለን ዲ ማለት ነው። the next one you've been coughing the whole afternoon ይለና blank ይለናል። ምን ይለናል? is syrup good for that? syrup ጥሩ ነው ወይ? it's all of them are grammatically correct። ስለዚህ ግን እዚህ ጋር logically ከመጀመሪያ ካለው ሴንቴንስ ጋር አብሮ ሊሄድ የሚችለውን ለመምረጥ እንሞክር። why do you do that? ከፍ የሚያደርግም ሰው why do you do that ብለን አንጠይቅም። is that problem very common የሆነ problem ነው ወይ? which could be ግን የተሻለ ካለ let's see why don't you see your doctor? ስለዚህ this is the most የተሻለ ከሁሉም የተሻለ ሆኖ የምናገኘው ካየናቸው ምርጫዎች በሙሉ 25ኛው ዲ ነው። ስለዚህ you have been coughing the whole afternoon ስለዚህ why don't you see a doctor ማለት ነው። The next one, if you enjoy blank you can register with us and trek around the city every Sunday in the afternoon. if you enjoy ብለን enjoy ከሚለው verb ጋር ሁልጊዜ መጠቀም ያለብን ወይም ደግሞ commonly ስንጠቀም የምንታየው in the English language gerund ነው። ስለዚህ gerund ስለሆነ if you enjoy walking you can register with us and trek around the city every Sunday in the afternoon ነው መሆን ያለበት። ስለዚህ to be walking አይባልም። verb ቱን ከተጠቀምን usually be walking ግን አናደርግም። if you enjoy to walk of course ያስኬዳል grammatically especially grammatically ያስኬዳል። ግን more of ብዙ ጊዜ የምንጠቀመው if you enjoy to walk ሳይሆን የምንጠቀመው usually walking ስለሆነ ይሄ to walk አይሆንም። if you enjoy walking ስለሆነ ይሆናል መልሱ ማለት ነው። እዚህ ጋር ያለ 26 ቀጣዩ we don't have to blank them make off with such an irreplaceable heritage of nation that should be accountable for what they did ነው። make off ማለት አንድ ሰው without any punishment አንድን ወንጀል ፈጽሞ ሲያመልጥ ነው። ስለዚህ we don't have to ብለን የምንጠቀመው make off እንዲያደርጉ አለመፍቀድን ነው። አለመፍቀድን ኮንቬይ የሚያደርግ ወርድ ከነዚህ ውስጥ ደግሞ ሌት አለውና ፐርሚት ነው። concede የሚለው it does not mean to አለው የሚለውን ስለማያደርግ ወይ መፍቀድን ስለማይፈቅድ ዲን እናስወግዳለን። ስለዚህ ከዚህ ውስጥ የተሻለ የሚሆነው we don't have to let them make off we don't have to allow them make off ወይም ደግሞ we don't have to permit them make off ነው። ስለዚህ permit እና allowን ማንጠቀምበት ምክንያት እዚህ ጋር permit ብሎ ኦብጀክት ዳይሬክትሊ አይመጣም። ኦብጀክት ዳይሬክትሊ ይመጣል of course ከኦብጀክቱ በኋላ ግን make off የሚለው ዳይሬክትሊ መምጣት አልነበረም። allow them to make off ወይም permit them to make off ቢሆን ኖሮ this would have been our answer። ግን late የተሻለ ሆኖ ስለምናገኘው እዚህ ጋር መልሳችን late ይሆናል ማለት ነው። The next question, they have been clearing the forest for 3 days blank intervened to stop them. ስለዚህ ለሶስት ቀን ያህል ፎሬስቱን ክሊር እያደረጉት this is not something good ጥሩ ነገር አይደለም። ስለዚህ someone should intervene to stop them ማለት ነው። በመካከል ገብቶ አንድ ሰው
ኢንተርቪን አድርጎ ሊያስቆማቸው ይገባል የሚለውን አይዲያ የያዘ ስለሆነ ከነዚህ ውስጥ ምርጫዎች ደግሞ I want someone intervened to stop them, I wish someone intervened to stop them ወይም ደግሞ how about you intervened to stop them የሚሉት of course ሁሉም የሚያስኬዱ ቢሆንም someone need intervened to stop them የሚለው የሚያስኬድ ቢሆንም የተሻለ መስሎ የሚታየኝ እዚህ ጋር I wish someone intervened to stop them ነው። ምክንያቱም wish is a modal verb ከwish በኋላ intervenedን መጠቀም እንችላለን። a someone need ብለን የማንጠቀምበት ምክንያት is someone needs to intervene to stop them ቢሆን ኖሮ this would have been our answer ግን እዚህ ጋር አንሰራችን ሊሆን አይችልም። b I want someone intervene to stop them, I want someone to intervene ቢሆን ኖሮ of course ይሆን ነበረ ነገር ግን እዚህ ጋር እንደዛ ያለን ስላልሆነ b አይደለም። how about you intervene to stop them, how about you intervened to stop them ሊሆን ይችላል of course ግን የተሻለ ምርጫችን d ስለሆነ d እንላለን ማለት ነው። I hope that is clear. ቀጣዩ he has been paralyzed for months and was literally bedridden, thanks God he now is blank walk around in the house. paralyzed ነበረ ለመንዞች ለብዙ ወራት በአልጋ ቁራኛ ሆኖ የቆየ ሰውዬ ነው እግዚአብሔር ይመስገን አሁን ግን ይለናል። ስለዚህ አሁን ግን a interested to walk which does not actually make any sense, b he now is able to walk ማድረግ ይችላል of course this could be our answer ስለዚህ let's put a point and move on. c turning table to, he now is turning able to this actually does not make sense ምክንያቱም he now is able to ወይ መሆን አለበት ግን ወደ able to turn እያደረገ ነው ያለን which actually does not make sense. the d ደግሞ he now is feeling able to walk around in the house ይለናል which can be an answer able መሆኑን እየተሰማው ነው ይለናል ግን የተሻለውን ስለሆነ ከዚህ ውስጥ መምረጥ ያለብን he now is able to walk around in the house የሚለው b ነው መልሳችን ማለት ነው። ቀጣዩ there are thousands of displaced people in different parts of the country who have no proper shelter, food or clothes, don't you think we blank help them? this is an interesting one ምክንያቱም ስንጠቀም እዚህ ጋር as a person እነዚህን displaced ሰዎች we are not obliged but of course expected to help them. ስለዚህ when we are supposed to do something, when we are expected to do something usually የምንጠቀመው modal verb ought to ነው። ስለዚህ መርዳታችን is something expected from us ስለዚህ when it is something expected from us ought to ስለምንጠቀም መልሳችን we ought to help them, don't you think we ought to help them ብለን a መልሳችን ይሆናል ማለት ነው። next black gentleman we saw at the gate as we were coming in is the new school director, I heard he was a teacher at Burhami secondary school ይለናል። ስለዚህ እያወራ ያለው it's about a specific person, specifically the new school director ስለዚህ ስለ ስኩል ዳይሬክተሩ ስለሆነ እያወራ ያለው አርቲክሎች ላይ ስንጠቀም a እና አንን ልንጠቀም አንችልም። ስለዚህ this cannot be a something that's general ለሆነ ነገር ስለሆነ a ነው የምንጠቀመው ማለት ነው። ስፔሲፊክ ለሆነ ደግሞ ዘን some gentlemen we saw at the gate, some gentlemen we saw ካልን specifically point out እያደረግን አይደለም ብዙ አይተን ከነዛ ውስጥ አንዱ እያልን ስለሆነ ሊሆን አይችልም። b which gentleman we saw at the gate, if we had started as saying the gentleman which we saw at the gate that would have been right ግን እዚህ ጋር የተጠቀመው ያለን whichን as a starting point ልንወስደው አንችልም grammatically ልክ ስላልሆነ ስለዚህ መልሳችን c ይሆናል። the gentleman we saw at the gate was as we were coming in the new as we were coming in is the new school director ብለን እንቀጥላለን ማለት ነው። ቀጣዩ ጥያቄ blank በርሄ blank Umod tampered with this computer, I haven't seen them around and I think they were out of the office the all day. አላየዋቸውም I haven't seen them around አላየዋቸውም ከዛም በኋላ they were out of the office the whole day ከኦፊስ ውጪ ነበሩ። this shows us that በርሄና ኡሞድ ያን ኮምፒውተር ታምፐር ለማድረግ እድል እንዳላገኙ ነው የሚያሳየው። ምክንያቱም ከሆልዴይ ከኦፊስ ውጪ ከነበሩ እነሱ የመሆናቸው እድል is very minimal ማለት ነው። ስለዚህ ከነዚህ ውስጥ ኔጌቲቭ የሆነውን እንይ not only but also this actually does not have a negative meaning, it actually makes Berhe and Omod the responsible people እዚህ ጋር ስለዚህ እሱ አይሆንም both Berhe and Omod ተመሳሳይ ሚኒንግ ነው ያለው ከዚህ ጋር
ኤ ኢዘር ኦር ኢዘር በርሄ ኦር ኡሙድ ታምፐርድ። ስለዚህ ወይ በርሄ ወይ ኡሙድ፣ ነገር ግን ሁለቱም አውት ኦፍ ዲ ኦፊስ ስለነበሩ ይሄ መልስ አይሆንም። ኒዘር በርሄ ኖር ኡሙድ፣ በርሄም ኡሙድን ቴምፐር ሊያደርጉበት አይችሉም ምክንያቱም they were out of the office። ስለዚህ መልሳችን ቢ ይሆናል ማለት ነው። moving on, when ደበላ arrived she blanked ዶሮ ወጥ but he didn't have the time to wait and enjoy it። ስለዚህ when ደበላ arrived ስለሆነ የመጀመሪያው እዚህ ጋር እንትን እያለን ያለው past simple ነው እየተጠቀመ ያለው as you can see ማለት ነው። past simple ከሆነ እየተጠቀመ ያለው with past simple ሁለት አማራጮች አሉ። ምንና ምንድናቸው? past continuous የመጀመሪያው እንትናችን፣ ሁለተኛው ደግሞ past perfect continuous ልንጠቀም እንችላለን። past continuousን የምንጠቀመው መቼ ነው? is when an action actually happens in the middle of another action። ሌላ አክሽን መካከል ላይ ሲገባ past continuousን እንጠቀማለን። past perfect continuous ደግሞ የምንጠቀመው when an action happens immediately after another action has ended ማለት ነው። past perfect continuous እንጠቀማለን። እዚህ ጋር ግን ሎጂካሊ መረዳት የምንችለው ነገር he didn't have the time to wait and enjoy it ማለት she did not finish making the ዶሮ ወጥ ማለት ነው። ስለዚህ immediately after making the ዶሮ ወጥ አይደለም arrive ያደረገው within ወይም ደግሞ in the middle of her making the ዶሮ ወጥ ነው ደበላ arrive ያደረገው ማለት ነው። ስለዚህ ይሄኛውን ደግሞ ኢንኮምፓስ የሚያደርግልን past continuous ስለሆነ past continuous እዚህ ጋር ያለው when ደበላ arrived she was making ዶሮ ወጥ but he didn't have the time to wait and enjoy it የሚለው ነው። መልሳችን 33ኛው ሲ ይሆናል ማለት ነው። moving on, their plane is expected to land slightly after 3 p.m. blank it gets late give me a call and I'll see what I can do ይለናል። ከ9 ሰዓት ስላይትሊ አልፎ ነው ፕሌናቸው ላንድ የሚያደርገው blank it gets late ከሆነ give me a call and I'll see what I can do። ከመሸ ደውሉልኝና ምን ማድረግ እንደምችል እስኪ አያለሁ የሚል ሐሳብ ነው ያለው the idea itself ማለት ነው። ስለዚህ ይሄንን አይዲያ ሊያሟላ የሚችል preposition እዚህ ጋር እንጠቀም። I'm sorry preposition አልኩኝ conjunction። but for it gets late ማለት it has a contrasting idea ሲሆን ሁለት የተጻረሩ አይዲያዎችን ለማቅረብ ስለሆነ የምንጠቀምበት እዚህ ጋር ደግሞ there is no contrasting idea ስለዚህ a ሊሆን አይችልም። b probably it gets late give me a call and I'll see what I can do። late ሊሆን ይችላል probably ስለዚህ ደውሉልኝና I'll see what I can do ይላል። of course this could be an answer. let's put a point and move on. unless it gets late ካልሆነ በቀር ደውሉልኝና I'll see what I can do late ካልሆነ በቀር። ስለዚህ if it does get late calling him and seeing what he can do is not necessary ስለዚህ unless ሊሆን አይችልም መልሱ። in case it gets late ከሆነ ደውሉልኝና I'll see what I can do። ስለዚህ this actually has the best idea በደንብ ከነዚህ ውስጥ ማለት ነው። ስለዚህ probably gets late give me a call and I'll see what I can do ከምንል ሌት ከሆነ in case it gets late give me a call and I'll see what I can do የሚለው የተሻለ አይዲያ ስለሚሆነው ዲ ይሆናል መልሳችን ማለት ነው። when the police arrived the burglars blank away with the money but there is hope that they would be caught። ስለዚህ ቅድም እንደነገርኳችሁ እዚህ ጋር እየተጠቀምን ያለው እዚህ ጋር past simple ነው። past simple ከተጠቀምን በኋላ past perfect continuous እንጠቀማለን ያልኳችሁ when an action happens immediately after another action has ended ነው። ስለዚህ ፖሊሶቹ arrive ሲያደርጉ burglaroቹ already ወይም ደግሞ immediately finish አድርገው ወጣው ነበር። ስለዚህ there is hope that they would be caught ማለት አልተገኙም፣ አልተያዙም፣ አምልጠዋል ማለት ነው። ስለዚህ እዚህ ጋር past perfect continuous ነው የምንጠቀመው። past perfect continuous ከሆነ ደግሞ are እና haveን ልንጠቀም አንችልም ምክንያቱም are have የምንላቸው እንትኖች ለፕሬዘንት ነው የምንጠቀማቸው። ስለዚህ had already made away with the money ስለዚህ 35ኛው ዲ ይሆናል ማለት ነው። the next question they took off early morning blank make it in time otherwise they would be late። early morning ነው ቴክ ኦፍ ያደረጉ እንደዛ ባያደርጉ ኖሮ ሌት ይሆኑ ነበረ። ስለዚህ a in order that የሚለውን ልንጠቀም ከፈለግን ኦብጀክት immediately ከኋላ መምጣት አለበት in order that they make it in time የሚለው መሆን ነበረበት። ስለዚህ መልስ አይሆንም። the next so as to make it in time በጊዜ ለመድረስ so as to የሚለው መልሳችን ሊሆን ይችላል። let's put a point with the intention of ካል ከዛ በኋላ ጀረንድ መምጣት ያለበት with the intention of making it in time
መሆን ነበረበት። ሲ መልስ አይሆንም። in the interest of two there is no such preposition conjunction እዚህ ጋር with the interest of making it ነበር መሆን የነበረበት in the interest of making it in time ነበረ። ስለዚህ ዲ መልስ አይሆንም መልሳችን። ስለዚህ so as to make it in time ይሆናል ማለት ነው ቢ። moving on blank prices are still on the rise we hope they will come down in the near future ስለዚህ እዚህ ጋር ሁለት ኮንትራስቲንግ አይዲያዎችን ያመጣው ራይዝ እያደረገ ነው ኤክስፔክት የምናደርገው ግን ፎል እንዲያደርግ ነው። ስለዚህ ኮንትራስት አይዲያ ነው ማቅረብ ያለበት even if ስለዚህ ኤ ምን ይላል although prices are still on the rise ራይዝ እያደረጉ ቢሆንም ዲክላይን እንዲያደርጉ ሆፕ እናደርጋለን። this could be an answer ስለዚህ let's put a point እዚህ ጋር and move on ቀጣዩ even if prices are still on the rise we hope they will come down in the near future of course እየጨመሩ ቢሆንም we hope. see nevertheless prices are still on the rise we hope they will come down in the future ይለናል። ስለዚህ nevertheless እዚህ ጋር የሚገባበት ቦታ አይደለም we do not use nevertheless እዚህ ጋር in contrast to prices are still on the rise in contrast to prices still rising ቢሆን ኖሮ ይሆን ነበረ ምክንያቱም subject phrase ነበር እዚህ ጋር መጠቀም የነበረብን noun phrase ማለት ነው። ግን እዚህ ጋር noun phrase አይደለም የሚጠቀሙ complete sentence ስለሆነ ዲ አይሆንም መልሱ። ስለዚህ although prices are still on the rise እና even if prices are still on the rise ነው። እዚህ ጋር መምረጥ የምንችለው with common English usually የትኛውን እንጠቀማለን የሚለውን በማወቅ ነው። even if ቢያስኬድም although is more common among the English language speaking community ስለዚህ እዚህ ጋር መልሳችን although ይሆናል ማለት ነው። moving on she was packing all morning as her flight was scheduled for the evening of that same day blank her husband was arranging stuff in his office ይለናል። there are two things happening የመጀመሪያው እሷ ፓክ ማድረጓ ሁለተኛው husband ደግሞ in his office ነገሮችን አሬንጅ ማድረጉ። ስለዚህ እነዚህ ሁለት ነገሮች simultaneously ነው happen እያደረጉ ያሉት ማለትም እሱ አሬንጅ እያደረገ ያለ እሷ ፓክ እያደረገች ነበር ሁለቱ ነገሮች። ስለዚህ if we know that ይሄንን የምናውቅ ከሆነ ያንን ደግሞ የሚያስኬድልን ኮንጀክሽን ከነዚህ ውስጥ meanwhile ስለሆነ እሷ እንደዚህ እያደረገች እያለ እሱ ደግሞ እንዲህ እያደረገ ነው የሚለው መልሳችን meanwhile ይሆናል ማለት ነው። next we move on blank it has drastically changed the world in many positive ways modernization has also spoiled the cultures of many nations and created undisciplined citizens it's too contrasting idea ነው worldን change እያደረገ ነው በፖዚቲቭ መልኩ ነገር ግን ደግሞ ስፖይልም እያደረገ ነው ካልቸሮችን። ስለዚህ ኮንትራስቲንግ አይዲያዎችን ደግሞ ማሳየት የምንችልበት እዚህ ጋር a however ይላል however it has drastically changed the world in many positive ways. if we wanted to use however we would have said however drastically it is changing the world ነበር መሆን የነበረበት። ስለዚህ noun phrase ነው አሁንም drastically changing it is the world መሆኑ ማለት ነው። however መልስ ሊሆን አይችልም እዚህ ጋር B in spite of it has drastically in spite of it drastically changing ነበር መሆን የነበረበት እዚህ ጋር ጀረንት እንግዲህ ማስገባት ስላለበት ማለት ነው in spite of ከተጠቀምን። ስለዚህ in spite of ሊሆን አይችልም። in comparison it has drastically changed the world in many positive ways ይላል። in comparison እዚህ ጋር የሚገባበት ቦታ ስላልሆነ መልስ አይሆንም። despite the fact that it has drastically changed the world in many positive ways እስከ እንደምናየው despite የሚለው it needs noun phrase ከጀርባው ነገር ግን we changed this it has drastically changed the world in positive ways የሚለው the fact that ብለን ወደ noun phrase ስለቀየር ነው መልሳችን ዲ ይሆናል ማለት ነው። እሺ ቀጣይ ጥያቄያችንን እንስራ። never borrow money from this group of loaners they blank you pay back double ይለናል። ስለዚህ pay back የሚለው እዚህ ጋር ያለን collocation wise በደንብ አስተውለን የምናይ ከሆነ they'll do you pay back they'll force you pay back they'll let you pay back እና they'll make you pay back double ነው። ስለዚህ if we know the collocation make someone pay ነው የሚባለው አንድ ነገር እንዲከፍል የምናደርገው ከሆነ ስለዚህ ከሚ ጋር የሚሄደው make ስለሆነ መልሳችን A ይሆናል።